ሁላችሁም እንደምታውቁት የ90 ቀን ቻሌንጅ ጀምሬያለሁ እና ወደ ቻሌንጁ ከመግባቴ በፊት ትንሽ ስለ እቅዴና አላማዬ የተወሰኑ ነገሮችን ለመናገር ፈልጌ ነው። እንደምታውቁት እኔ ገና ዜሮ ነኝ፣ ገና ጀማሪ ነኝ። ብር ማግኘት አልጀመርኩም፣ ታዋቂም አይደለሁም፣ ስቱዲዮም የለኝም። እኔ ልክ እንደናንተ ከዜሮ በታች ነኝ ማለት ነው። ብዙ ሰው ዩቲዩብ ላይ የሚመጣው አጨራረሱን ለማሳየት ነው። ግን እኔ ዛሬ የመጣሁት አጀማመር ላሳያችሁ ነው። ምክንያቱም መጨረሻ ላይ ስደርስ መጀመሪያን የሚመሰክርልኝ ቤተሰብ ፈልጋለሁ። እንግዲህ ብዙ ጊዜ ዩቲዩብ ስንከፍት ብዙ ነገሮችን እናያለን። ባለቀለም መብራት፣ ውድ ማይክሮፎን እና በአንድ ወር ውስጥ ሚሊዮነር የሆንኩበት ሚስጥር የሚሉ ቪዲዮዎችን እናያለን። እኔ ግን ያንን ቪዲዮ ሳይ ሚስጥሩማ መጀመሪያውኑ ብር መኖር ነው እላለሁ። እኔ ዛሬ የማሳያችሁ ፐርፌክት ቪዲዮ አይደለም። እንዳውም ይሄ ቪዲዮ ኤዲት ለማድረግ ራሱ ስልክ ስቶሬጅ ፉል እያለ 3 ጊዜ ነው ያጸዳሁት። ግን ለምን ጀመርኩ? ምክንያቱም የእናንተንም ሆነ የኔን ህይወት የሚቀይረው መቼ ይሳካል የሚለው ጥያቄ ሳይሆን መቼ ትጀምራለህ የሚለው ውሳኔ ነው። ምናልባት አንተ ይህን ቪዲዮ የምታየው ከስራ ረፍት አድርገህ ወይም ስራ ላይ ሆነህ ሰረቅ አድርገህ ሊሆን ይችላል። አሪፍ ሀሳብ አለኝ ግን ማንም አይሰማኝም ብለህ አስበህ ታውቃለህ? ወይም ደግሞ እንደዚህ አይነት ቪዲዮ ብሰራ ሰው ይስቅብኝ ይሆን ብለህ ፈርተሃል? እንኳን ደስ አለህ፣ እኔም እዚያው ቦታ ላይ ነኝ። እኔ እናንተ በአንድ ጀልባ ላይ ነን ማለት ነው። ልዩነታችን ምንድነው? እኔ ዛሬ ካሜራ ከፍቼ እየሰመጥኩ ቢሆንም ቀዝፋለሁ አልኩ። አንተ ደግሞ ጀልባዋ በሰላም ትደርስ ይሆን ብለህ ዳር ላይ ቆመህ እያየህ ነው። እንግዲህ መቆም ይብቃና አብረን እንቅዘፍ ነው እኔ የምልህ። እስቲ ይህንን ቪዲዮ ተመልከቱት። ድምፄ ጥራት የለውም፣ ጽሁፉ አልተስተካከለም፣ ንግግሬ የሚያስጠላ። አዎ አውቃለሁ፣ ግን ይሄ እንግዲህ እውነት ነው። እኔ ሰው ነኝ፣ ሮቦት አይደለሁም። ብዙ ሰው ቪዲዮ ለመልቀቅ ካሜራ ልግዛ፣ ላፕቶፕ ልግዛ እያለ አመታትን ይፈጃል። እኔ ግን ባላይ ልሞክር ብዬ ተነሳሁ። ምክንያቱም 5 ዓመት ላይ ስደርስ ተመልሼ ይሄን ቪዲዮ አይቼ መሳቅ እፈልጋለሁ። ያኔ እንዴት ነበርኩ ብዬ ማስታወሻ ይሆነኛል። አንተ ከ5 ዓመት በኋላ የምታየው ምን ትዝታለህ? ወይስ ዛሬም ያው ከነገ ወዲያ ጀምራለሁ የሚለው የድሮ ዘፈን ላይ ነህ? ይህ የ90 ቀን ቻሌንጅ የኔ ብቻ አይደለም ያንተም ነው። እኔ ብቻዬን ሮጬ የትም አልደርስም። እንደ ጓደኛ እንደ ቤተሰብ እናንተን እፈልጋለሁ። አብረን እንሳሳታለን። አዎ ስህተት በነፃ ነው። አብረን እንማራለን። ትምህርትን በነፃ ነው። እኔ የምገነባው ሲስተም በየቀኑ አሳያለሁ። ምን ሰራሁ የሚለውን፣ ምን ተበላሽብኝ፣ ሁሉንም ኦሪጂናሉን ታያዋለህ ማለት ነው። እኔ እንግዲህ አስተማሪ መሆን አልፈልግም፣ ምክንያቱም ብዙም እውቀት የለኝም፣ ገና ጀማሪ ነኝ። አብሮ አደግ ነው መሆን የምፈልገው። ስንደርስ ደግሞ ያኔ ዜሮ ላይ ሆነን ስናወራ ታስታውሳለህ? ተባብለን ቡና እንጠጣለን ብዬ ተስፋ አደርጋለሁ። ዛሬ የመጀመሪያው ቀን ነው፣ እንግዲህ ቀን ዜሮ ነው። ገና አልጀመርንም፣ እየተሟሟቅን ነው። ዛሬ እኔ እዚህ ነኝ፣ ነገ ደግሞ ካልሞትኩ በስተቀር እዚሁ እመጣለሁ። ከዜሮ ጀምሬ እስከ መጨረሻው ሲሄድ ማን ነበር አብሮኝ የነበረው ብዬ ሳየው እናንተ ማግኘት እፈልጋለሁ። ይህ ጉዞ የብር ብቻ አይደለም፣ የለውጥ ነው። በመጨረሻም አንድ ነገር ልናገር። እዚህ ቪዲዮ ላይ የመጣሁት ጥቁር ሰሌዳ ይዤ ላስተምራችሁ አይደለም። እኔ አስተማሪ አይደለሁም፣ እናንተም ተማሪ አይደላችሁም። እኔ እናንተ የህይወት ጓደኛሞች ነን። ልዩነታችን ምንድነው? እኔ ዛሬ ካሜራው ፊት ቆሜያለሁ፣ እናንተ ደግሞ ስክሪኑ ፊት ናችሁ። ያ ብቻ ነው የሚለየን። ምናልባት እናንተ ከኔ በብዙ ነገር ትበልጡ ይሆናል። ከኔ የተሻለ እውቀት፣ ከኔ የተሻለ ችሎታ ሊኖራችሁ ይችላል። እኔ ግን ዛሬ እጄን ዘርግቼ ጓደኛዬና አብረን እንጀምር እያልኩ ነው። ምክንያቱም ብልህ ሰው ብቻውን ይሮጣል፣ አስተዋይ ሰው ግን ከቤተሰብ ጋር ይሮጣል፣ ከጓደኛ ጋር ይጓዛል ማለት ነው። እውነቱን ልንገራችሁ፣ እኔም እፈራለሁ። ነገ ምን እንደሚፈጠር አላውቅም። ዩቲዩብ ባን ሊያደርገኝ ይችላል፣ ሰዎች ሊስቁብኝ ይችላሉ፣ ወይም ደግሞ ማንም ሳያየኝ ዜሮ ላይ ልቀር ይችላሉ። ግን ይሄን ሁሉ ፍርሃት ወደ ጎን ትቼ የመጣሁ ለምንድን ነው? ብቻዬን መፍራት ስለሰለቸኝ ነው። አብረን እንፍራ፣ አብረን እንሞክር፣ አብረን ደግሞ እንሳቀላለሁ። ዛሬ ይህ ቪዲዮ ስትዘጉት አንድ ነገር እንድታውቁ ፈልጋለሁ። እኔ እዚህ ያለሁት ውጤት ለማሳየት ሳይሆን ሂደቱን ላካፍላችሁ ነው። ነገ ዴይ ዋን ላይ ስንገናኝ እንዳስተማሪ ይህን ስራ ብዬ ትእዛዝ አልሰጥህም። ይልቅስ ጓደኛ፣ እኔ ዛሬ ይህን ሰርቻለሁ፣ አንተስ ምን አሰብክ ነው የምለው። ታውቃላችሁ ስንደርስ ደስ ይላል፣ ግን መድረሱ ብቻ ሳይሆን ማን አብሮኝ ነበር የሚለው ትልቁ ነገር ነው። ዛሬ ዜሮ ላይ ሆኜ እጄን ለዘረጋሁላችሁ ጓደኞቼ ሁሉ ትልቅ ክብር አለኝ። እንግዲህ ነገ ዴይ ዋን ነው። እኔ ዛሬ ማታ እንቅልፍ አይወስደኝም፣ ምክንያቱም ነገ አዲስ ታሪክ የምንጀምርበት ቀን ነው። እናንተም ተዘጋጁ። ስቱዲዮ አንፈልግም፣ ያለን ስልክ ብቻ ይበቃናል። ዋናው መኖራችን ነው። አብረህ መሳሳትና ማደግ ከፈለክ እዚሁ ቆይ። እቺን ሰብስክራይብ ምናምን የምትባለውን ነገር ታውቃታለህ? እሷን እንደሚደረግ አድርጋት፣ ለራስህ ተውኩት እሱን። ነገ እዚሁ እንገናኝ። ለዛሬው አብራችሁ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ